ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ እያለው ዛሬ ደግሞ በአዲስ ሐሳብ ተመልሻለሁ። ዛሬ በጣም ኢንተረስቲንግ የሆነ ሐሳብ ነው ብዬ አስባለሁ። ዛሬ ማነሳው እንዴት ብናጠና ጥሩ ነገር እናመጣለን፣ ጥናታችን ምን መምሰል አለበት፣ እንዴት እናንብብ የሚለውን ጉዳይ አነሳለሁ። አይ ቲንክ ይሄ ሐሳብ በጣም ለብዙ ሰው ኢንተረስቲንግ ነው፣ ለብዙ ተማሪዎች በጣም ኢንተረስቲንግ የሆነ አይዲያ ነው። ለሃይስኩል እና የሃይስኩል ተማሪዎች ስፔሻሊ ደግሞ 12 ኢንትራንስ ለምትፈተኑ ተማሪዎች በጣም አስፈላጊ ሐሳብ ነው ብዬ አስባለሁ። ምክንያቱም የህይወታችሁ ትልቁ ምዕራፍ ላይ ነው ያላችሁት። የነገያችሁን የሚወስን ቦታ ላይ ስላላችሁ እንዴት መሆን አለበት የሚለውን አስባለሁ። የመጀመሪያው ከሐሳቡ እንነሳ። ያው ጥናት ማለት አንድን ነገር ለመረዳት የምናደርገው ጥረት ነው። ያው አካዳሚክ ባለን ደግሞ እውቀት ላይ ትምህርት ቤት በሚኖረን ውሎና ክንውን ላይ ጥናት ማለት አንድን ነገር የተማርነውን ነገር ለመረዳት ያንን ነገር የተረዳነውን ነገር ፈተና ላይ እንዴት መመለስ እንዳለብን የሚመለከት ጉዳይ ነው። እና ይህን ሐሳብ በምናነሳበት ጊዜ ላይ መጀመሪያ እንዴት ማጥናት አለብን የሚለውን ሐሳብ እናነሳለን። ከመጀመሪያው ሲጀምር ጥናት እንዴት ማጥናት አለብን የሚለው የመጀመሪያው ስኬጁል ማውጣት አለብን። የምናጠናቸውን ነገሮች ስኬጁል ማድረግ አለብን። ለምሳሌ ያው በሳምንት ውስጥ 7 ቀናቶች አሉ። በሰባቱ ቀናቶች ውስጥ የምታነቡዋቸውን ነገሮች መከፋፈል አለባችሁ። የሆነን ሰብጀክት የሆነ ሰሞን ማንበብ፣ ሌላውን ሌላ ጊዜ ማንበብ፣ ተከታታይ ማንበብ ከማድረግ ይልቅ የሚሻለው እንደ ራሴ ኦፒኒየን ነው ሐሳቤን የምሰጣችሁ፣ በስኬጁል መከፋፈል። ዛሬ የሆነ ስኬጁል አድርጋችሁ ከነበረ ነገ ሌላ፣ ከነገ ወዲያ ሌላ፣ እንደዛ እያደረጋችሁ በሳምንት ውስጥ የሚኖራችሁን እንደ የትምህርት መጠን ለምሳሌ 7 የምትማሩ ከሆነ 7ቱንም በተለያየ ቀናት ማድረግ፣ 10 ከሆነ መከፋፈል እና በክፍፍል ካደረግን በስኬጁል ከመደብን በኋላ የጥናት ሰዓታችንን መወሰን። የጥናት ሰዓታችንን በምንወስንበት ጊዜ ላይ እኛ ለማጥናት ምቹ በምንሆንበት ጊዜ፣ አእምሯችን ሐሳቦችን ለመቀበል ዝግጁ በሚሆንበት ጊዜ ላይ ያው እንደምናውቀው ማይንድ ስቴታችን የእያንዳንዳችን የኔ ማይንድ ስቴት ለጥናት ዝግጁ የሚሆንበት ሰዓት የተለያየ ነው። ሌላው ሰው ለምሳሌ የሆነ ሰው ቀን ማንበብ ሊመቸው ይችላል። የሆነ ሰው ወደ ማታ አካባቢ ወደ አመሻሽ ማንበብ ሊመቸው ይችላል። ሌላው ሰው ደግሞ ሌሊት ተነስቶ ማንበብ ሊመቸው ይችላል። እንደ ባህሪያችን ሁላችንም የምናነብበትን ሰዓት መወሰን ከወሰን በኋላ የምናነብበትን ሰዓት ከወሰን በኋላ ለምን ያህል ሰዓት ማንበብ አለብን የሚለውን መወሰን። ለምሳሌ 1 ሰዓት ማንበብ ከፈለግ ስኬጁል ማድረግ ከዚህ ሰዓት እስከዚህ ሰዓት ብለን መገደብ። 2 ሰዓትም ከሆነ እንደዛ መገደብ። ምክንያቱም እንቅስቃሴያችንን በሰዓታችንና ውጤታማ እንዲሆን አእምሯችንም ድካም በሚሰማበት ጊዜ ላይ እረፍት እንዲያደርግ ያን ነገር መወሰን ያስፈልጋል ማለት ነው። እና ደግሞ ረጅም ሰዓትን ደግሞ ማንበብ በምንፈልግበት ጊዜ ላይ ደግሞ በየመሃሉ እረፍት መውሰድ። ያው እንደምታውቁት የጥናት ፕሮሞዶሮ የሚባል ነገር አለ። ፕሮሞዶሮ ማለት ያው ለምሳሌ 2 ሰዓት ማጥናት ከፈለጋችሁ የሚመከረው በየ25 ደቂቃ እስከ 30 ደቂቃ ታነባላችሁ። ከዛ 5 ደቂቃ 10 ደቂቃ እረፍት ትወስዳላችሁ፣ ትመለሱበታላችሁ። አሁንም ከ25 ደቂቃ እስከ 30 ደቂቃ ታነባላችሁ። አሁንም 5 ወይም 10 ደቂቃ ኢንጆይ ሪፍሬሽ አድርጋችሁ ስልካችሁን መጠቀም ሊሆን ይችላል፣ ውጭ ወጣችሁ ወክ ማድረግ ሊሆን ይችላል። ለ10 ደቂቃ የተወሰነች ሰዓት ራሳችሁን ኢንጆይ ማድረግ ሊሆን ይችላል። ምናምን ብዙ እናንተ የምትደሰቱበትን ነገር ታደርጉና ከዛ በኋላ ወደ ጥናታችሁ መመለስ። እንደዚህ ያላችሁ ለ2ም ለ3 ሰዓትም ለረጅም ሰዓት ማጥናት። ምክንያቱም ረጅም ሰዓት የሆነ ነገር ላይ ዝም ብለን በምንቀመጥበት ጊዜ ላይ አእምሯችን የመጀመሪያዎቹን የተወሰኑ ደቂቃዎች ላይ አክቲቭሊ በንቃት የሆነ ነገሮችን ወደ አእምሯችን ካፕቸር ያደርጋል ወይም ደግሞ ወደ አእምሯችን ያስገባል። ከዛ በኋላ ግን እየደከመው ስለሚሄድ የምናነበው ነገር ውጤታማ አይሆንም ማለት ነው።
የምናስታውሰው ብዙ ጊዜ መጀመሪያ አካባቢ ያነበብነውና ወደ መጨረሻ ያነበብነው ነው። በመሃል ያነበብናቸው ውሃ በላቸው ማለት ነው። ብዙ ጊዜ ብዙ ተማሪዎች ላይ የሚያጋጥመው ይሄ ነው እና ለዚህ ምክንያት የሚሆነው የጥናት መንገድ ቀድሜ እንደነገርኳችሁ መጀመሪያ ስኬጁልን ማውጣት፣ በሳምንት ውስጥ በሰባቱ ቀናቶች ውስጥ ምን ማንበብ እንዳለባችሁ፣ ከየትኛው ሰዓት እስከ የትኛው ሰዓት ማንበብ እንዳለባችሁ መወሰን፣ እናንተ በሚመች ኮንፈርት ዞን ይባላል። እናንተ ኮንፈርት በሚሰጣችሁ ታይም ማንበብ እና በምታነቡበት ጊዜ ደግሞ ታይሞቹን መከፋፈል፣ ለስንት ሰዓት እንደምታነቡ። ለምሳሌ ከ1 ሰዓት እስከ 2 ሰዓት በምታነቡበት ጊዜ ላይ ረጅም ሰዓት በምታነቡበት ጊዜ በየመሃሉ እረፍት እየወሰዳችሁ ውሃ እየጠጣችሁ የተለያዩ አይነት ጥናትን ለማዳበር አእምሯችሁን ንቁ ለማድረግ የሚያደርጉ ነገሮችን አክቲቪቲዎችን መስራት፣ ኤክሰርሳይዞችን ማድረግ እና የተለያዩ ነገሮችን ማድረግ በጣም ይጠቅማቸዋል። ሞር ለተማሪዎች እንደዚህ አይነት ነገሮች ይጠቅማሉ። ስፔሻሊ ደግሞ እኔ ያጠናለው ብዙ ሀሳቦች አሉ። ለምሳሌ ማጥናት ፈልጋለሁ ግን ማጥናት አልቻልኩም የሚሉ ተማሪዎች አሉ። ለነሱ ያው ዲሲፕሊን ያስፈልጋል። የሆነ ሰዓትን መገደብ አለባችሁ። ዝም ብላችሁ ቢደብራችሁ ጥናት ቢያስጠላችሁ መለማመድ መቻል አለባችሁ። ዝም ብላችሁ መጽሐፍ ይዞ መቀመጥ ራሱ መልመድ አለባችሁ እና በቀጣይ የኔን ኤክስፒሪየንስ ምን እንደሚመስል ስፔሲፊካሊ ደግሞ ለ12ኛ ክላስ ተማሪዎች ደግሞ የተለየ ቪዲዮ ሰራላቸዋለሁ። በጣም ይጠቅማቸዋል ብዬ ስለማስብ አሴ ጀነራል ይሄ ቪዲዮ ያው ጥናት እንዴት እናጥና የምትሉኝ ልጆች ብዙ ሀሳቦችን እንዳነሳውላችሁ ተስፋ አደርጋለሁ እና ብዙ ሀሳቦችን ከዚህ በኋላ ማነሳላችኋለሁ። እዚህ ቻናል ቪዥን ቴክን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። የሁል ጊዜም ጓደኛችሁ ነኝ። ሰላም ሁኑልኝ። ባባይ ቻው።